ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? ዋው! እንግዲህ የሐሙስ ዕለት ምሽቴን እንደዚህ ፏ በሚል አሳልፌያለሁ ማለት ነው። ደስ ሲል ከመዳም ጋር ነበርንና እንግዲህ በቃ ፏ ብለን ወጣን። ከዛ እዚህ ቦታ ይዛኝ ሄደች ማለት ነው። የተባረከች መዳም። በቃ መዳምን መርቁልኝ ማለት ነው በዛው አጋጣሚ እና በጣም ደስ የሚል ነበር ከምር። ይህንን በሚመስል ምሽት አሳለፍን። ደስ የሚል ነበረ እና ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ጀምሮት። የኔ ወዶች፣ የኔ ማሮች፣ ፍቅሮቼ፣ ድምቀቶቼ ሳፖርት አድርጉኝ ማለት ነው እና ዌልካም ፋሚሊ። እንዴት ናችሁ እናንተ? ሁሉ ሰላም፣ ሁሉ መልካም ነው? እንዴት አላችሁ? የእናንተስ መዳሞች እንደ አይነት ቦታ ምናምን ይዘው ይሄዳሉ? አንዳንድ የተረገሙ ማለት እንኳን እንደ አይነት ቦታ ማለት ነው ከቤት ነው 24 ሰዓት ግድግዳ ሲያሳጥቡ የሚሉ ብዙዎቹ ናቸው። እና ይዞን ልጆቼ፣ ማሮቼ፣ ፍቅሮቼ ያልፋል እያልን ያልፋል፣ እንዳይከፋችሁ እሺ። እራሳችሁን ፈታ አድርጉ እና እንዴት ናችሁ? እና በራሳችን ደግሞ ያው አንድ ቀን ከስራ መልስ እርፍ ስንል በረፈ ጊዜያችን ማለት ነው፣ በእኛ ጊዜ ማለት ነው፣ ከስደት በኋላ አይዞን ብለን ልናሳልፈኛል እንደዚህ እናሳልፋለን። አይዞን በርቱ ውዶቼ። እና እዚህ ጋር ደግሞ ሽቶ መዳሜ ስትገዛ በቃ እኔ ስለምን ይቀርብኛል ብዬ ማለት ነው ሽቶ ገዛው። እውነት በጣም የሚያምር ነው። በጣም ደስ ይላል። ብታው በጣም ነው የሚሸተው እና ደግሞ አይለቅም። እና ስንት ነበር? 150 ብር 150 ሪያል ብሎ ተከራክሬ በ100 ሪያል ገዛው። ዋው ደስ የሚል ነበረ። በጣም ነው የሚጣፍጠው። እና ሽቷችንን ሸማማትን ቀጠልን ማለት ነው። ቀጠልን ወደ በጣም ሰፊ ነው። ቀጠልን ወደ መዝናኛው ቦታ ማለት ነው። ደስ የሚል ነበር። በጣም አሉ እንትን የሚለው ቪዲዮ የሚቀርጹ እና ህይወት ባህሩ በጣም ነው የሚያምረው። መዝናኛው የስፋቱ ነገር በቃ ሲሄዱ ቢውሉ አያልቅምላችኋል ወዶቼ። እና እንደዚህ ሪያድ ውስጥ እንደዚህ ያለ ያኔ አይቼ ማለቅ ነበረ። ለመጀመሪያ ጊዜ ነው። በጣም የሚያምር ቦታ ነው እና ወዶች ማሮች የመታችሁ መዝናናት ትችላላችሁ። ጀስት ሪላክስ በሚለው ማለት ነው። ጀስት ሪላክስ፣ ጀስት ፈታ እየሄድን ነው፣ እየተጓዝን ነው ውስጡን እዚህ ጋር እና የስፋቱ ብዛት በጣም 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 ትልቅ ነው። እዚህ ጋር ደግሞ
ቁልቁል እያየሁ ነበረ። ከዛ ጀልባዎቹ ማለት ነው ጀልባዎቹን ሳፈር እንጠይቃለን። በጣም ውድ ነው። ኦማይ ጋድ 200 ሪያል አላለም። 200 ሪያል በጀልባ ልንሳፈር ፈልገን ከዛ ወደዛ ፋይዳ የለውም 200 ሪያል ለምን እናወጣለን ብለን እራታችንን እንበላ ብለን እራታችንን እዛ ውስጥ በላን። እራት አናወጣም ማለት ልጆቹን በቃ ይቅርብል በቃ ችግር የለውም አሉ። ከዛ እራት በላን እዛ ውስጥ። ከዛ ቀጠልን ጉዞ በዛ። እውነት በጣም ነው የደከመኝ ብታው ማለት ነው የስፋቱ ማለት ነው። 4 ሰዓት ብትሄዱ አያልቅም ስፋቱ በጣም ሰፊ ነው። እዚህ ጋር ደግሞ ኮፊ ገዛን። ኮፊ ዶናት በቃ ኮፊያችን እየጠጣን ቀጠልን ማለት ነው። ኮፊያቸው ደግሞ በጣም ይጣፍጥ ነበረ። እና ልቄ ሐሙስ ለተምሽት በመዳሞች ነው የተሸፈንኩት። ደስ ነበረ። እዚህ ገባ ቡናችን ጠጥተን ጨረስን። ጉዞ ቀጠለ። ዋና ግን ባለመቻሌ በጣም ተናድጃለሁ። ዋና የምትችሉ ታድላችሁ። እኔ ዋና አልችልም። ለወደፊት ግን እንለማመዳለን። መልመድ አለብኝ ብዬ ቆርጬ ተነስቻለሁ። ዋናማ ማግኘት አለብኝ። ማግኘት ፈልጌ ሳልችል በመቅረቴ ግን ተናደዱ። ሶሪ
እና ውዶቼ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ ፕሊዝ ሰፖርት አድርጉኝ። አዳዲስ ነገሮችን ይዤላችሁ እመጣለሁ በአዲስ ቪዲዮ።